አባች ሀገራት ያላት የንግድ ልውውጥ ለማሳለጥ አንድ ፕሮቶኮል ተፈራርማ ነበር። ከሌሎች ሀገራት ያላትን በንግድ ግንኙነት እንብዛም ቢሆንም ከጅቡቲ መንግስት ጋር መልካም የሚባሉ ጅማሮች አሉ። በዛሬው የምጣኔ ሀብት መሰናዷችን ይህን ተመልክተናል። አማኑኤል ክንደያ ውድ የአሐዱ ቤተሰቦች ኢትዮጵያ ከጎረቤት ሀገራት ጋር የንግድ ልውውጥ ለማከናወን የፈረመችውን የንግድ ስምምነት የተመለከተውን በዛሬው የምጣኔ ሀብት መሰናዶ መርጠን ተመልክተናል። አማኑኤል ክንደያ ነኝ። ከዓመታት በፊት ኢትዮጵያ ከጎረቤት ሀገራት ጋር ያላት የንግድ ግንኙነት ለማሳለጥ የሚያስችላት አዳዲስ ስርዓቶችን እየቀየሰች ትገኛለች። በጎረቤት ሀገራት ያሉ ምርቶች ወደ ሀገር ቤት ገብተው እንዲሸጡና የሀገር ውስጥ ምርቶች ደግሞ ወደ ጎረቤት ሀገራት የሚሸጡበትን አሰራር እየዘረጋችም ትገኛለች። ኢትዮጵያ ከጎረቤት ሀገራት ጋር የንግድ ልውውጥን የፈረመችው የንግድ ስምምነት የጠረፍ ንግድ ስምምነት በመባል ይታወቃል። ስምምነቱ ከጅቡቲ፣ ኬንያ፣ ሱዳን ሀገራት ጋር የሚደረገውን የጠረፍ ንግድ ልውውጥን ይመለከታል። ከሰሞኑ የንግድና ቀጠናዊ ትስስር ሚኒስቴር ከሀገራቱ ጋር የሚደረገው የጠረፍ ንግድ ስምምነት ለማጠናከር ውይይትም አድርጎ ነበር። ከተጠቀሱት ሀገራት ጋር የተደረሰው የስምምነቱ መመሪያ መልካም በሚባል ደረጃ ቢሆንም ከኬንያ መንግስት ጋር ያለው ስምምነቱን ክለሳ የሚያስፈልግባቸው ሁኔታዎች ዙሪያ ውይይት ለማድረግ የሀገራቱ የንግድ ከፍተኛ ኃላፊዎች ለመወያየት ጠረጴዛ እንደሚቀመጡም እየተነገረ ነው። የጠረፍ ንግድ ፕሮቶኮል ተፈጻሚ የሚሆኑባቸው ሁኔታዎችን ከጅቡቲ መንግስት ጋር ያለው የንግድ ግንኙነት ከሁሉም ግን ቀዳሚው ነው። በኢትዮጵያና በጅቡቲ መካከል የጠረፍ ነጋዴዎች የሚያስወጡትና የሚያስገቡት የምርት መጠንና አይነት በአንድ ወር ጊዜ ውስጥ ከ1000 አሜሪካን ዶላር ወይንም ተመጣጣኝ የኢትዮጵያ ብር አሊያም ተመጣጣኝ የጅቡቲ ፍራንክ መብለጥ እንደሌለበት ይደነግጋል። ስምምነቱ አስፈላጊ የሆነበትም በሁለቱም ሀገራት መካከል በጠረፍ አካባቢዎች በሚከናወኑ የንግድ ልውውጦች ህገወጥ የገንዘብ ዝውውር መበራከቱንና በምጣኔ ሀብቱ ላይ ያሳደረው አሉታዊ ተጽዕኖ ምክንያት በማድረግ ነው ተብሏል። በሀገራቱ የተፈረመው የጠረፍ ንግድ የህግ መመሪያ መሰረትም አንድ የጠረፍ ነጋዴ ከሀገር ውስጥ ይዞት የወጣውን የወጪ ምርት መጠን ልክ ወደ ሀገር ውስጥ ማስገባት ግዴታ የተጣለበት መሆኑን በንግድና ቀጠናዊ ትስስር ሚኒስትሩ ገብረ መስቀል ጫላ ተፈርሞ ከወጣ መመሪያ ሰነድ ላይ ተመልክተናል። መመሪያው በጠረፍ ንግድ ላይ ተመዝግበው የሚንቀሳቀሱ ነጋዴዎችን የሚመለከት ሲሆን ነጋዴዎቹ በአንድ ወር ጊዜ ውስጥ ከ1000 የአሜሪካን ዶላር በላይ ያላቸው ሸቀጦች ከሸጡ በዚያው ልክ መንግስት የሚያስፈልጉትን ምርቶች ማስገባት እንደሚጠበቅባቸው ሰነዱ ይደነግጋል። መመሪያው እንዲወጣ አስፈላጊ የሆነበት ምክንያትም በሁለቱም ሀገራት በድንበር አካባቢ የሚስተዋለውን ኮንትሮባንድና ህገወጥ የንግድ እንቅስቃሴ ለመግታት ያለመ ነው ተብሏል። በሌላ በኩል ኢትዮጵያና ጅቡቲ በሚዋሰኑባቸው አካባቢዎች ያሉ ህዝቦች ከመሃል ሀገር በቀላሉ ማግኘት የማይችሏቸውን መሰረታዊ የፍጆታ ምርቶችና ሸቀጦችን በጠረፍ ነጋዴዎች በኩል እንዲቀርቡላቸው የሚያስችል መሆኑን በሰነዱ ተጠቅሷል። መመሪያው በምጣኔ ሀብቱ ላይ የተጋረጠውን ጫና ከማርገብ ባሻገር በሀገር ውስጥ ምርቶች ላይ ያለው የዋጋ ንረት ከጎረቤት ሀገር በሚገኙ አማራጭ ጥሬ ዕቃዎችና ምርቶች ማረጋጋት የሚቻልበትን እድል የመፍጠር ፍላጎት አለው። ኢትዮጵያና ጅቡቲ የጠረፍ ንግድ ፕሮቶኮል ስምምነት ተፈራርመው ተግባራዊ ለማድረግ በገቡት ቃል መሰረትም በጠረፍ ንግድ ፕሮቶኮል ስምምነት በተቀመጠው አንቀጽ 6 መሰረት ተፈራራሚ ሀገራቱ የጠረፍ ንግድ ማስፈጸሚያ መመሪያ በማውጣት መተግበር እንዳለባቸው ይደነግጋል። የንግድና ቀጠናዊ ትስስር ሚኒስቴር በንግድ ምዝገባ ፍቃድ አዋጅ ቁጥር 395/2009 አንቀጽ 52 በተሰጠው ስልጣን መሰረትም መመሪያው ተፈጻሚ እንዲሆን ከጅቡቲ መንግስት ጋር የደረሰው ስምምነት መሰረት የጠረፍ ንግድ ስርዓት በተያዘው የበጀት ዓመት ተፈጻሚ እንደሚደረግም የኢትዮጵያ መንግስት ተናግሮ እንደነበር አይዘነጋም። በሀገራቱ በተደረሰው ስምምነት መሰረትም ከኢትዮጵያ ወደ ጅቡቲ እንዲላኩ ፍቃድ ከተሰጣቸው የምርት አይነቶች መካከልም 7 መሆናቸውን በመመሪያ ሰነዱ ላይ መመልከት ችለናል። ከጅቡቲ ወደ ሀገር ውስጥ የሚገቡ ፍቃድ ያገኙ ምርቶች ደግሞ በዝርዝር 25 የሚደርሱ የምርት አይነቶች ናቸው። የጠረፍ ንግድ መመሪያ መሰረትም
ከኢትዮጵያ ወደ ጅቡቲ እንዲላኩ ፍቃድ ከተሰጣቸው መካከልም የቁም እንስሳትን ጨምሮ የግብርና ምርቶችና በድንበር አካባቢዎች የሚመረቱ የአትክልትና ፍራፍሬ ምርቶች መሆናቸውንም በሰነዱ ላይ ተጠቅሷል። ከጅቡቲ ወደ ኢትዮጵያ እንዲገቡ ፍቃድ ያገኙ የጠረፍ ንግድ ምርት አይነቶች ደግሞ ውስን የግብርናና የፋብሪካ እንዲሁም የኢንዱስትሪ ምርቶች ናቸው። የጠረፍ ነጋዴዎች የጠረፍ ንግድ ምርቶችን ማስወጣትና ማስገባት የሚችሉት በኢትዮጵያ ጉምሩክ ኮሚሽን አገልግሎት በሚሰጥባቸው የድንበር በሮች ሲሆኑ በኢትዮጵያ በኩል በጅቡቲ፣ በአሳይታ፣ በአሊዳኢር፣ በአፍዴራ፣ በቆሬ፣ በቢዲ፣ በደንበል፣ በአይሻ የድንበር በሮች መሆናቸውን አሃዱ ያገኘውን ሰነድ ተመልክቷል። በጅቡቲ በኩል ጠረፍ ንግድ የሚካሄድባቸው አካባቢዎች ከጋላፊ እስከ ዩቦኪ፣ ከጋሊሊ እስከ ኤልዛቤህ፣ ከባልሆ እስከ ዶራ፣ ከቦንዳራ እስከ ዲኬሄል ያሉ አካባቢዎች ይገኙበታል። በምርቶቹ ዝርዝርም የድንበር ጉምሩክ ኮሚሽን ቅርንጫፍ ጽሕፈት ቤት የወጭና ገቢ ምርቶች ላይ አሃዛዊ ሪፖርት ለኢትዮጵያ ጉምሩክ ኮሚሽን የሚያቀርብ መሆኑንም በሰነዱ ይጠቅሳል። ኮሚሽኑ ሪፖርቱን መርምረው ለንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ለማዕከላዊው ባንክ በማመሰካከሪያነት እንደሚያቀርብም የሚያስገድድ አንቀጽ አለው። መመሪያው በጠረፍ ንግድ ላይ ተመዝግበው የሚንቀሳቀሱ ነጋዴዎች ብቻ የሚመለከት መሆኑንም ተነግሯል። ከሰሞኑ የንግድና ቀጠናዊ ትስስር ሚኒስትር ዴኤታው ካሳሁን ጎፌ ከዓለም አቀፍ የስደተኞች ድርጅት ልዑካን ጋር የጠረፍ ንግድ የሚሳለጡባቸው ሁኔታዎች ዙሪያ መወያየታቸው አይዘነጋም። ለድንገተኛ ህመም ጤና አዳም እንዲሉ ለድንገተኛ ብድር አፖሎ እንላለን። ዛሬ እጃችን ላይ በሚገኝ ስልክ ገንዘብ መላክ፣ መቀበል፣ ያለ ጥሬ ገንዘብ መገበያየትና ሌሎች ብዙ ተአምር መስራት እንችላለን። ተአምራቱ እንደቀጠለ ነው። በስልኮ ርቀት ብድር ቀርቧል። አስቸኳይ አነስ ያለች ብድር ሲያስፈልጎ ወይም ከደሞዝ በፊት ደሞዝ ቢያሻው ፈጣን ወዳጆ አፖሎ። የአፖሎ መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር ያውርዱ። አፖሎ በአቢሲኒያ ባንክ የቀረበ እስክንሞክር እስክንጀምር ድረስ ትልቁ ለኛ የማይገባን ሩቅ የማንደርስበት ይመስላል። አንድ የሐሳብ ብልጭታ፣ አንድ ቆራጥ ውሳኔ፣ አንድ የሙከራ ጥረት ሁሉን ይቀይረዋል። ትንንሽ ዕድሎችን ስንጠቀም በርትተንም ስንቀጥል እንደርስበታለን፣ እናሳካዋለን። ድላችንን የምናጣጥምበት አሪፍ ዘመን ላይ ነን። እድላችን በሽበሽ፣ ስሜታችን ፋፈሽ ነው። በወኔ አንድ ወደፊት። ሳፋሪኮም ኢትዮጵያ። ቀጥለናል። ውድ ቤተሰቦቻችን አሃዱ ላይ ነው ያላችሁት። ከውጭና ከሀገር ውስጥ የተመረጡ ስፖርታዊ መረጃዎችን ሊሰጠን ባልደረባ